ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ። ይህ በዓል ምናልባትም እንደ ሀገር ኢትዮጵያውያን እንደ ቅዱስ ቤተክርስቲያን ደግሞ የተዋሕዶ ልጅ በመሆናችን በዓመት አንድ ጊዜ ናፍቀነው የምናከብረው ምናልባትም ታሪኩ የተፈጸመው አንድ ጊዜ ሊሆን ይችላል። ነገር ግን የተፈጸመው ተግባር ግን ውስጡ የያዘው ሐሳብና ጥልቅ ምስጢር ግን ኢትዮጵያዊነትን፣ ኦርቶዶክሳዊነትን፣ ሰብአዊነትን የያዘ መነሻና መድረሻው የእግዚአብሔር ክብር ይገለጥ ዘንድ ጀግና አርበኛ ወታደሮቻችን ሁሉም በየድርሻው ካህኑ ታቦቱን እያከበረ ተሸክሞ ወታደሩ በልበ ሙሉነት ስጋና ነፍሱ ሳይሳሳ ደሙን አፍስሶ ዋጋ የከፈለበት ትልቅ የጋራ ድላችን ነው። እግዚአብሔር አምላክ የእኛንም መጨረሻችንን አሳምሮ ጠላት የተባለ ዲያብሎስን ድል አድርገን ለመንግስቱ የበቃን የነቃን ያድርገን። ለዛሬ የትምህርታችን ርዕስ አድርገን የምንቆየው በጣም ለጥቂት ደቂቃ የጌዲዮን ድል በሚል ይሆናል። እስቲ በሉት ሁላችሁም የጌዲዮን በሉ ድል። የትምህርታችን ዋና ነጥብ መጽሐፈ መሳፍንት ምዕራፍ 6 ላይ ቢሆንም የቅዱስ ባስልዮስ ዘቂሳርያ ታናሽ ወንድም የነበረው ጎርጎርዮስ ዘኑሲስ መጽሐፈ መሳፍንት ላይ የቅዱስ ጌዲዮን እነዛን የምድያምን ወታደሮች ድል ሲያረግ ሰባቱን ድል ያረገባቸውን መንገዶች ከአዲስ ኪዳን ከነገረ ድነት አንጻር ያስተማረውን ነው ቆይታ አድርገን የምንቆየው ማለት ነው። ከሳቴ እውቀት እግዚአብሔር መንፈስ ቅዱስ ለሁላችን ልቦናችን ያብራልን። በዚህ በመጽሐፈ መሳፍንት ምዕራፍ 6 ላይ ምናልባት ከብሉይ ኪዳን ታሪኮች ውስጥ እስራኤላውያን ከግብፅ ባርነት ከወጡ በኋላ በምድያማውያን በተደጋጋሚ ጥቃት ይደርስባቸው ነበር እና ያን ሰዓት ደግሞ ገና ንግስና አልተጀመረም። አሁን ነፃ የሚያወጣቸው የለም። አሁን ሙሴ የለም። አሁን ኢያሱ የለም። አሁን እነ አሮን አይነት ካህናት የሉም እና ምድያማውያኖች በጣም ጥቂት መንደር ናቸው፣ ግን ኃያላን ስለነበሩ እስራኤላውያንን አጥቅተው የተወሰነ ዘርፈው ይሄዳሉ እና አይቆዩም። ልክ የሽፍታ የዘራፊ ጠፋይ ነበራቸው። አሁን ታዲያ እግዚአብሔር አምላክ ነፃ ሊያወጣቸው ሲል ጌዲዮንን ነበር የመረጠው። ታሪኩ ዋና የሚያጠነጥነው እስራኤላውያን በጌዲዮን አማካኝነት ከምድያም እጅ ነፃ ስለመውጣታቸው ነው። ጎርጎርዮስ ዘኑሲስ ግን እዚህ ድርሳኑ ላይ ሰባቱ ጌዲዮን ነፃ ማውጣት የቻለባቸው ምክንያቶች የሚላቸው ነው ከአድዋ ጋር የምናነጻጽረው እና የመጀመሪያው የሚያነሳው ጌዲዮን እንደምታውቁት የእግዚአብሔር መልአክ ተገልጾ ከተደበቀበት ዋሻ ውስጥ ነው በእውነት አንተ የእግዚአብሔር ሰው እግዚአብሔር ካንተ ጋር ነውና ደስ ይበልህ አለው እና የጌዲዮን መልስ የህዝቡ ነጸብራቅ ነው ይላል ጎርጎርዮስ። ህዝቡ የነበረበትን ሁኔታ ነው ያንጸባረቀው። ምን አለ? እኛ በእውነት እግዚአብሔር ከኛ ጋር ቢሆን ኖሮ እንዲህ ያለ መከራ ይደርስብን ነበረው ያለው። በጣም ተስፋ ቆርጧል እና እንዴት እግዚአብሔር ሰው ትለኛለህ? እግዚአብሔር ካንተ ጋር ነው ለምን ትለኛለህ አለው እና በኋላ ግን ህዝቡን ነፃ እንደሚያወጣ ነገረው። መስዋዕት አቅርበው እሱ በመቀበል ምልክት አሳይ። አሁን የምናየው ግን ጌዲዮን ታዲያ እንዴት ነፃ ወጣ? አሁን ሰባቱ ምንድን ናቸው ነው። ሰባቱን ከመጥቀሴ በፊት ግን የአድዋን ድል ሳስብ ሁለት የሚሰሙኝን ትዝብቶች ልናገር። በደንብ አዳምጡ። ምን ብዬ አስባለሁ? የአድዋ ታሪክ አባቶቻችን ድል ያረጉበት፣ ታቦት አንግበው ቅዱስ ጊዮርጊስ በረቂቁ ኃይሉ ድል ያረገበት ምናልባትስ በብሉይ ኪዳን የተፈጸመ ታሪክ ቢሆን ኖሮ ምን ይፈጠር ነበር የሚለውን እንዳስብ ያስገድደኛል። ምናልባትም ይሄ ታሪክ በብሉይ ኪዳን የተፈጸመ ቢሆን ኖሮ ሁለት ነገሮች የበለጠ ታሪኩን ያጎሉት ነበር። የመጀመሪያውና አንደኛው እንደምታውቁት ብሉይ ኪዳን ላይ ብዙ የጦርነት ታሪኮች ተጽፈዋል። ለምሳሌ ዳዊት አንድ ግለሰብ ሆኖ ጎልያድን የጣለው ታሪክ ለነገረ ድነት ለነገረ ክርስቶስ ለሐዲስ ኪዳን መንፈሳዊ ትርጉም ይውላል። ዳዊት የሊቃውንት ምሳሌ ነው። ዳዊት የክርስቶስ ምሳሌ ነው። እነ ጌዲዮን ድል አድርገዋል። እነ ሶምሶን ድል አድርገዋል። እስራኤላውያን ባህር ሲሻገሩ ፈርዖንና ሰራዊቱ ድል አድርገው አልፈዋል በእግዚአብሔር ኃይል እንዳለው ነው። ምናልባት የአድዋ ድል በብሉይ ኪዳን ተደርጎ ቢሆን ኖሮ ሁለት ነጸብራቆች ይኖሩታል። አንደኛ ምናልባትም በሐዲስ ኪዳን ውስጥ ሐዋርያት ለነገረ ድነት ምሳሌ አድርገው ይጠቅሱት ነበረ። ይሄ ምናልባት እንዲህ ያለ ነገር አለ ወይ? ጦርነት ተፈጽሞ ሐዋርያትና ሌሎቹ ሊቃውንት በብሉይ ኪዳን ለምሳሌ የተፈጸሙ ታሪኮች ሆነው በሐዲስ ኪዳን ሐዋርያት ለነገረ ድነት ምሳሌ ያደረጓቸው በጣም ብዙ ታሪኮች አሉ። እስራኤላውያን ባህር መሻገራቸው፣ ፈርዖንና ሰራዊቱ ማለፋቸው፣ እነ ጌዲዮን እነ ባርቅ ድል ማድረጋቸው ተጽፏል። ዕብራውያን መልእክት ምዕራፍ 11 ላይ ቅዱስ ጳውሎስ እንደውም ዕብራውያን 11:32 ጀምሮ
እንግዲህ ስለዚህ ምን እንላለን? ስለ ባርቅና ስለ ዲቦራ ስለነ ጌዲዮን ስለ ሶምሶን እንዳልናገር ጊዜ ያጥረኛል ብሏል። ምናልባትም ጳውሎስ የአድዋን ድል በጠቀሰው ነበር ብዬ አስባለሁ። እውነት ለመናገር የአድዋ ድል ውስጡ ለነገረ ድነት ምሳሌነት የሚመች ታሪክ ነው። ለነገረ ቅዱሳን የሚመች ነው። ዝም ብሎ አንድ ተራ ጦርነት አይደለም። ውስጡ ነገረ እግዚአብሔር አለበት። ታቦት ተይዞ ተሄዷል። ስለዚህ የእስራኤላውያንን ታሪክ ይስባል። እስራኤላውያን ታቦት ተሸክመው በታቦቱ ላይ ያደረ እግዚአብሔር በሙሴ ኤርትራ ባህርን በኢያሱ ዮርዳኖስ ባህርን ተሻግሯል። የማታገኙት ውስጡ ምስጢር የለም። ስትፈልጉ ታቦት የተሸከመ ትውልድ ብቻ ሲሆን ደግሞ ልበ ሙሉ ጀብድ ያለው ጾሞ እንደተዋጉ ታውቃላችሁ። በጾም የተዋጉት ጦርነት ነው። ስለዚህ ጾሙ የተዋጋ ጿሚ የሆነውን ህይወት ደግሞ ቴዎሲስታ ያለ ይሄ ሱታፊ አምላክ ደግሞ ሱታፊ አምላክ ብቻ ደግሞ እንዳይሆን ርህራሄ ደግሞ ታያለ። ይሄ ወርሺፑ ይሄ መንፈሳዊ ግብረ ገብነቱ የተረፉትን ወታደሮች አልገደሏቸውም። በሉ እንግዲህ አብሏቸው፣ በሉ እንግዲህ አጠጧቸው። እንደውም አፄ ምኒልክ አንዱ ከተጻፈላቸው ታሪክ በጣም ቢደንቀኝ ጸሎት ጸልየዋል እና ንጉሠ ነገሥቱም ብለው ነው የጸለየው፣ እንደው ጌታ አምላኬ ሆይ ባህር ተሻግሮ ድንበሬን አልፎ ሃይማኖትና አገሬን ባህል ሊያስቀይር መጣ። ብመክረው ብዘክረው እምቢ አለኝ፣ እኔም ድል አደረኩት። ምናልባት ግን የገደልኩት ምንም ቢሆን ነፍስ ነውና ትቀየመኝ ይሆን ብለው ጸልየዋል። ይሄን ያህል ስብናዊነት ህሊናዊነት ያለበት ጦርነት ነው። አየህ ድል አድርገዋል። ግን ይሄን ያህል ጀብደኝነቱ ደግሞ ይል ምንም ቢሆን ሰው ነፍስ አጥፍቻለሁ የሚል ርህራሄነት ያለበት ነው እና የአድዋ ድል በጣም ረቂቅ ማንነት ነው። አሁን ሰባቱን የምናየው እዛ ውስጥ ነው። ሁለተኛ ትዝብቴ ደግሞ ሁለተኛ ምናልባት በብሉይ ኪዳን ደግሞ ባይሆን በዘመነ ሊቃውንት ደግሞ ቢሆን እላለሁ። ለምሳሌ እነዚህ እነ ቄርሎስ እነ ዮሐንስ አፈወርቅ በነበሩበት ከአንደኛው ክፍለ ዘመን እስከ 4ኛ 5ኛው ክፍለ ዘመን ቢከናወን ይሄ ደግሞ ጦርነት እርግጠኛ ነኝ የሁለት ሃይማኖት ጦርነት ወይም ሁለት አስተሳሰቦች ያደረጉት ጦርነት ነው ብዬ አምናለሁ። በዚህ አጋጣሚ አድዋ የሁለት አስተሳሰብ ጦርነት ነው። ዋና ዓላማው ሲታይ መድፍ የደቀነ ጥይት የያዘ እዚህ ደግሞ በጣም ሚኒሽር የያዘና ሰይፍ የያዘ ትውልድ አለ። ግን ከዛ በጀርባ በአይምሯቸው ሰረገላ ማይቀፍነት የተያዘ ከባድ ሁለት ጦርነት አለ። ለመያዝ የተመጣው ተራ ምግብና ወርቅ ቆፍሮ ለማውጣት ሲሆን ተቆፍሮ እንዲወጣ የታሰበ አስተሳሰብ አለ። ሁለቱ ትምህርቶች ምን ነበራቸው? በዛ ወገን ያለው ኬልቄዶናዊ አስተሳሰብ አለ። ይሄ ምንድነው ከተባለ ሚያፊዛይት ወይም ሚያፊዚት የምንለው አስተሳሰብ አለ። ይሄ ኬልቄዶናዊ ካቶሊካዊ አስተሳሰብ። በዚህ ወገን ደግሞ አልበገርም ብሎ ታቦት ይዞ ካህናትን፣ ጳጳሳትን፣ ነገስታቱን፣ ወታደሩን ይዞ ያነገበው በኢትዮጵያ ወገን የተሰለፈው ሰራዊት ደግሞ ሚያፊዚት የሚለውን ይዟል። በዛ ወገን ኬልቄዶናውያን ደግሞ ምን ይዘዋል? ዲዮፊዚት ወይም ዲዮፊያዚት የሚለውን ትምህርት ይዘዋል። ይሄ ሁለት አስተሳሰብ ያደረገው ጦርነት ምንድናቸው? እነዚህ አስተሳሰቦች እንደምታውቁት እኛ አሁን 6 እህት አብያተ ክርስቲያናት የምንባል አለን። ኢትዮጵያ አለች፣ ኤርትራ አለች፣ ህንድ አለች፣ አርመን አለች፣ እንደገና ሶሪያ አለች፣ ግብጽ አለች። እነዚህ 6ታችን ሚያፊዛይት ወይም ሚያፊዚት ወይም አንድ ባህሪ ነው ክርስቶስ ብለን የምናምን። ለዚህ ነው ኦርቶዶክስ ተዋህዶ ተብለን ተዋህዶ የሚለውን ስም እንቀበላለን። ከኛ ውጭ ያሉት ግን ካቶሊካዊነትን ይዛችሁ እነዚህ ደግሞ አሁን ሩሲያ፣ ቼክ፣ ዩክሬን አካባቢ እንደገና ደግሞ ወደ ግሪክ ኦርቶዶክስ ይባላሉ። ግን ካያችሁ ተዋህዶ የሚለውን ስም አይጠቀሙትም። ሚያፊዛይት አይሉም ራሳቸውን። ምን ማለት ነው? ክርስቶስ አንድ ባህሪ ነው ብለው አያምኑ። ዲዮፊዛይት ብለው ነው ራሳቸውን የሚያምኑት። ክርስቶስ ሁለት ባህሪ ነው የሚሉት። ስለዚህ ይዞ የመጣው የጣሊያውያን አስተሳሰብ እዚህ ያለውን ኦርቶዶክሳዊ ማንነት መፋቅ ነው። ምክንያቱም በዲዮፊያዚት ትምህርት ሚያፊዛይት ትምህርት መመታት አለበት። ስለዚህ ጦርነቱ ሰይፍና ክላሽ የያዘ ሳይሆን የአስተሳሰብ ጦርነት የተደረገበት ነውና ሁለቱን ሳስብ በጣም ታሪኩ መባል ካለበት በላይ አልተባለም ብዬ አስባለሁ። ታዲያ ጎርጎርዮስ ዘኑሲስ 6-7ቱን ያላቸውን እናንሳ። የመጀመሪያው ጌዲዮን የምድያምን ሰዎች ድል እንዲያደርግ ያስቻለው የመጀመሪያው ነጥብ የሚያነሳው ጎርጎርዮስ ጣዖታትን ማፈራረሱ ነው። ምን አረገ መሰላችሁ? ወዲያው ያረገው እርምጃ ሌሊት ሄደና ምድያማውያን አካባቢ የሚመለኩ ጣዖታት ነበሩና ዝግባውን ነው የመታው። ምኑን ነው የመታው? እና ዝግባ ዛፉን ቆርጦ ጣለው እና በኋላ ጠዋት ሲነሱ በጣም ተናደዱ እነዛ ሰዎች። ማን ያፈረሰው ተባለ እና በኋላ ሲታይ ዳዲያ ወሬ ነገር አይቶታል። ጌዲዮን ነው ተባለ። አባቱ ቤት ጠዋት አንኳኩ። ልጅን እንፈልገዋለን አሉት እና ለምንድን ነው የምትፈልጉት አላቸው። የኛን የጣዖታት ዝግባ አፈራርሶብናል። አባትየው የመለሰው መልስ በጣም ደስ ይለኛል። አሁን የፈረሰው የጣዖት ከሆነ አምላክ የምትሉት በዛው ከሆነ አምላክ ከሆነ ስለራሱ ይሟገት አላቸው። ስለማን ይሟገት? አዋቂ ከሆነ ማይመር ከሆነ ስለራሱ ይሟገት ተባለ። ይሄን ጊዜ
የጌዲዮን ስሙ ይሩበአል ተባለ። ምን ማለት ነው? ይሟገት ማለት ነው። ጎርጎርዮስ ምን ይላል? ጌዲዮን የሰበረውን እንጨት ወይም እጽ ምንድን ያደረገው? ዝግባው ቆራረጠውና መስዋዕት አቀረበበት። 12ቱ ሰበሰበና እስራኤላውያን ወደ ድል ከመሄዳቸው በፊት እግዚአብሔር አዟቸዋል፣ እሳት አነደደበት እና ጎርጎርዮስ ጌዲዮን ማለት ክርስቶስ ነው ይላል። ክርስቶስ ነው። መጀመሪያ ለጣዖት ግብር ይሆን የነበረን እንጨት ሰባብሮ መስዋዕት ማቅረቢያ አድርጎ ለቅድስና መስዋዕት ማቅረቢያ እንዳደረገው አለ ጎርጎርዮስ። ክርስቶስ ጌዲዮን የተባለ ክርስቶስም መጣና አለ በኦሪት እርጉም የተባለ መስቀልን ወሰደና አለ። በኦሪት ታውቃላችሁ የእርግማን መሰቂያ ነበረ፣ የተሰቀለ በመስቀል እርጉም ይሁን ይላል አይደል? ገና ክርስቶስ ሲመጣ አልተቀደሰም። አመጣና ክርስቶስ ደግሞ እሳት የተባለ መለኮት የተዋህደው ደሙ ሲፈስበት ቅዱስ መስቀል ተቀደሰ። ይህን ጊዜ ከርኩስ ወደ ቅዱስ ተተላለፈ ማለት ነው። አያችሁ? እና ያ እንጨት ተሰብሮ ለመልካም እንደተጠቀመው ቅዱስ መስቀልንም ክርስቶስ ባረከው ይላል። ይሄ የመጀመሪያው ነው። 13 ሰዎችን ሰብስቦ ነው ድል ያደረገው። አይገርማችሁም? የመጀመሪያ ጣዖታትን አፈራረሰ። የኛም አባቶች በነገራችን ላይ ይሄን ማምጣት የፈለጉት አድዋን ድል የሚያደርግ የቻሉት የታጠቁት በጣም ዘመናዊ የሆነ መሳሪያ ስላላቸው አይደለም። ምንም ታምር የለም። እግዚአብሔራዊ ጣልቃ ገብነት ነበረው። ጣዖታዊነትን አፈርሰዋል እንደ ጌዲዮን። በዛ ዘመን ከጣዖታዊነት ይልቅ እግዚአብሔር በደንብ የሚመለክበት ዘመን። እንዳሁን ዘመኖች ጨካኝ አልነበሩ። እንዳሁን ዘመኖች በጣም ልባቸው ደንዳና አልነበረ። እንዳሁን ዘመኖች ጣዖታዊነት፣ ጠንቋይ ቤት ያበዙ አልነበሩ። የዛ ዘመን ሰዎች ማለት እግዚአብሔር አምላክ ከፊት የቀደመው። እዚህ አጋጣሚ ቅዱስ ጊዮርጊስ ከመካከላቸው ነው የተዋጋላቸው። እንዲዋጋላቸው የሚያስችል ህይወት ስለነበራቸው ነው። አድዋ ማለት የሚታይና የማይታይ ጸላያን ያደረጉት ጦርነት ነው። ያ ማንነት ባይኖራቸው ቅዱስ ጊዮርጊስም ሊረዳ አይመጣም ነበር። በእውነት ዛሬም እኮ ሊረዱን ይፈልጋሉ እነዚህ ቅዱሳን፣ ህይወታችን ጥሩ ስላልሆነ እንጂ። የመጀመሪያው ዝግባ አፈራረሰ። ሁለተኛው ጌዲዮን መስዋዕት ሰውቷል። ምን ሰውቷል? ስለዚህ ምን ማለት ነው? ድል ለማድረግ ሁለተኛው ያስፈልግ የነበረው መስዋዕት ነው። ምክንያቱም እግዚአብሔር የሚሰማው በመስዋዕት ውስጥ ስለሆነ ነው። ሲሰዋ ግን ዝም ብሎ አልሰዋም። እንዳረገ ታውቃላችሁ? 12 ሰው ሰበሰበና እሱ 13ኛው ሆኖ መስዋዕቱን ሌሊትን ያቀረቡት። ጌዲዮን የተባለ ክርስቶስ አለ። አሁንም ጎርጎርዮስ አጋንንትን ሰው በመሆኑ ድል ሲያደርግልን አለ 12ቱን ሐዋርያት ሰብስቦ እሱ 13ኛው ሆኖ መስዋዕት ሰጥቷል አለ። በጸሎተ ሐሙስ ቀን ታስታውሳላችሁ። ክርስቶስ ለ13 ቦታ ፈተተውና ቀምሶ አቀመሳቸው። ዛሬ የምንቀበለው ቁርባን መስራቻችን ኢየሱስ ክርስቶስ ነው። ጌዲዮን አጋንንትን ምድያማውያንን ድል ለማድረግ የግድ መስዋዕት መሰዋት ነበረበት ለ13 ቦታ። ክርስቶስም 13 ቦታ ፈትቶ አጋንንትን ድል አደረገልን ይላል። አድዋም ላይ አባቶቻችን ድል ያደረጉት የሚቆርቡ ትውልድ ስለሆኑ ነው። መስዋዕት የሚያቀርብ ትውልድ ነው የዛ ዘመን። ምን ማለት ነው መስዋዕት? እኛ እንደ ኦሪቱ ዛሬ በአዲስ ኪዳን እኮ ምን ሰው እንስሳት አይደለም። የክርስቶስ ስጋና ደም ነው። የክርስቶስ ደም ነው ነፃ ያወጣቸው እነዛ ሰዎች። በዚህ አጋጣሚ አንድ ነገር ልጠይቃችሁ እስቲ። አድዋ ሲዋጉ የለበሱትን ልብስ ታውቃላችሁ? ሁሉም ነጭ ነው የለበሰው። በዛ ዘመን በትክክል ጦርነት ሲመጣ አገራዊ ጦርነት ነጭ ነው የሚለብሱት። ያ ነጭ ላይ ግን ደም ነበር የተለወሰው። አያችሁ? ነጭ የተባለ ትንሣኤ ሙታን ነው። ነገን ሞተው ግን ክርስቶስ በመንግስታቸው እንደሚያድናቸው አውቀዋል። ሞትን ቅንጣት ታህል አልፈሩም። ያልፈሩት ግን የሞትን ዋጋ ስለማያውቁት ስለማይፈራ የማይፈራ ሰውነት ስለሌላቸው አይደለም፣ ፍርሃትን የሚያስወግድ ክርስቶስ ስላላቸው ነው። ያውቃሉ። የኛ አምላክ ነጭ የለበሰ ልብሱ በቀራኔው ላይ እንደደማ ያውቃሉ። እንዲህ ያለ ስብዕና ያላቸው ትውልዶች ናቸው። አድዋ ከሚታየው የማይታየው ስብዕና ያደረገው ጦርነት ነው። ሰውቶ ነው ጌዲዮን ድል ያደረገው። የኛም አባቶች መስዋዕት የተባለ ቁርባን፣ መስዋዕት የተባለ ጾሞ፣ መስዋዕት የተባለ ዕጣን አጥነው አባ ማቴዎስ የተባሉት በዛ ሰዓት የነበሩት ጳጳስ እኮ አጼ ምኒልክ እኮ ጠይቋቸዋል። እንደው እባክዎትን ብፁዕነቱ ይሄ ህዝብ እኮ አብይ ጾም ነው፣ ለምን ጾሙ ይዋጋል? እንደው ለአሁኑ እንኳን ይሄን ህዝብ ይጸልዩለት፣ ይፍቱትና ጸሎት ያርጉለትና በልቶ ይዋጋሉ። ምን አሉኛ አባት? የሚሄደው ህዝቡ ወደ ሞት ነው። ስለዚህ ጾመው ይዋጉ፣ እግዚአብሔር ኃይል ይሆናቸዋል። እውነትም ኃይል ሆነን። በእውነት የእግዚአብሔር ስም የተመሰገነ ይሁን። ሶስተኛው ዘኑሲስ የሚያነሳው ጌዲዮን ድል ለማድረጉ የጠቀመው ይላል። የጠቀመው እግዚአብሔር ስራ የሰራለት በጸምር ውስጥ በጸምር ጸጉር ውስጥ ነው አለ። ታሪኩን ልንገራችሁ። መጽሐፈ መሳፍንት ምዕራፍ 6 ላይ አለ። ምን አለው መሰላችሁ? እግዚአብሔር ጌዲዮን ጠየቀ። አሁን አንተ እኔ ምድያማውያንን ድል እንደማድረግ ምልክት ስጠኝ አለው። ምንድነው እርግጠኛ ሆኖ ባንተ አለው። ጸምር ውሰድ አለው። ጸምር ማለት ከእንስሳ ላይ የሚቆረጥ ጸጉር ነው እና ያንን ቁረጥና መጀመሪያ ውሃን ጠብጥብበት አለው። ዝም ብለህ ጸምሩ ላይ ዝም ብሎ አንጠበጠበ፣ ዳርዳሩ ደረቅ ሆነ። አሁን ደግሞ ሁለተኛ አለው ስርዓት ውሰድ፣ ውሃ ውሰድና በሰን በማንቆርቆሪያ
ዳርዳሩ ላይ አንጠብጥብ መሃሉን ንጹህ አድርገዋለሁ። ይሄ ትርጉም አለው። የሐዲስ ኪዳን ነጸብራቅ ነው፣ ምሳሌነቱ። አሁን ጌዲዮንና እግዚአብሔር እንደው ስለ አንድ ጸጉር ገዶት ይመስላችኋል? የመጀመሪያው ውሃው ጸምሩ ላይ ወይም ያ ጸጉር ላይ ብቻ ይንጠብጠብ፣ ዳሩ ደረቅ ይሁን የተባለ ያ የሚወርድ ማየ ሕይወት አዘቅተ ሕይወት ከሆዱ የሕይወቷ ይፈልቃል የተባለ የኃጢአትን ንዳድ ያበረደ የኃጢአትን ቆሻሻ ያነጻ አዳማውያን ተስፋ አድርገው ምላሳቸው የደረቀ የረጠበላቸው ነፍሳቸውን ያቀዘቀዘ ሶምሶን በተጠማ ጊዜ ጥማቱን ያስወገደ የሕይወት ጠል ኢየሱስ ክርስቶስ ነው። ጸምሩ ላይ ብቻ መንጠብጠቡ ክርስቶስ ከድንግል ብቻ ለመወለዱ ምሳሌ ነው። ሁለተኛ ስርዓት ዳርዳሩ ይንጠብጠብ መሃሉ ደረቅ ይሁን ማለቱ ምን ማለት ይመስላችኋል? ያ ሁለተኛው የወረደ ውሃ መርገመ ስጋ መርገመ ነፍስ ነው። ያ ቁራኝነት ነው። ያ ትውልዱን ሁሉ ፌነል ኔቸር እንዲኖረው የወደቀ ማንነት እንዲይዝ ያደረገው እርግማን ነው። ሁሉ ላይ ሲወርድ፣ ሁሉ በእርግማን ሲጠቃ፣ ሁሉ በጥንተ አብሶ ሲያዝ መሃሏ ላይ ያረጠበባት መርገመ ስጋ መርገመ ነፍስ ያነጠፈባት የእርግማን ውሃ ያልጠጣች የቁራኝነት ጠላ ያላጠላባት ንጽሕት እንደ በረድ ወርቅ እንደ ዕንቁ የሆነች የተነጠረ ወርቅ እንኳን እንደሷ ንጹህ ማይሆንላት ድንግል ማርያም ናት። ጌዲዮን ድል ማድረግ የቻለው ጸምር ምልክት ስለሆነ ነው። በሐዲስ ኪዳንም እኛ ለመዳናችን ምክንያት ሆና እንደ ጸምር መርገም ያላረፈባት እንዳረፈበት ጠል ቃል ያደረባት ድንግል ማርያም ምልክት ሆና በመምጣቷ ነው። ለዚህ ነው ምክንያተ ድነት አልናት። ምን አልኳችሁ? ምን ነው ቀዘቀዛችሁ? ምክንያተ ድነት በሉ እንጂ። ለምን? እሷ በጌዲዮን ሕይወት ውስጥ ድል ለማድረጉ ምልክት ሆና እንደመጣች እኛም ክርስቶስ ለማዳኑ ምልክት ሆና የመጣች ነጸብራቃችን ናት። በአድዋ ድል እቺ ጸምር ነበረች። ጌዲዮን በተባሉ በአፄ ምኒልክ ፊት የታየች ያቺ ከፊት ሆና ስዕለ ማርያም ከፊት ነበረች። በዚሁ አጋጣሚ አድዋ ጦርነት ላይ ሁለት ስዕል ነበር ከፊት፣ ሁለት ስዕል። አንደኛው ቅድም ተብሏል የመድኃኔዓለም ስዕል ነበር። ሁለተኛው የድንግል ማርያም ስዕል ነበር። ሶስተኛ ደግሞ የጊዮርጊስም ነበር ይታወቃል። የእሷ ስዕል ነበር ከመሃል ለጌዲዮን ድል ማድረግ ጸምሩ እንደታየ እኛም በሐዲስ ኪዳን በአድዋ ጦርነት ላይ ከመሃል ያየናት ጸምራችን ድንግል ማርያም ናት። በጌዲዮን ሕይወት ውስጥ የነበረች የጦርነቱ አክሊል በአድዋ ጦርነት ውስጥም ነበረች። አራተኛው ይላል ጎርጎሪዮስ ጌዲዮን አዋጁ ነው ይላል። የፈራ ይመለስ ማለቱ ነው ድል እንዲያደርግ የረዳው ይላል። ጌዲዮንን እንዴት ምን አለመሰላችሁ? አሁን 32,000 ሰራዊት ይዞ መጣ። አጠር አድርጌ ላጠናቀው፣ በደንብ አዳምጡኝ። ለመዋጋት እነዛ እኮ ከ32,000 በላይ ናቸው። ጭራሽ አይበቃም እኮ 32,000 ናቸው። እግዚአብሔር ተገለጠና ይሄ ሁሉ ሰራዊት አልፈልግም አለ። ደነገጠ በጣም እና አለው ሰራዊት ቀንሳለሁ። እንዴት ልቀንስ? ዝም ብለህ የፈራ ይመለስ አለው። ተራራ ላይ ቆመና ጌዲዮን የፈራ ይመለስ አለ። በጣም ብዙ ህዝብ አለቀ። ከ11,000 አካባቢ በላይ አለ። ወደ ኋላ ተመለሰ። በኋላ ቀረ ወደ 22,000 አካባቢ። አሁንም አውርድ አለው። ኧረ ጌታዬ በጣም ብዙ ህዝብ ናቸው፣ አሁንም አውርድ። ምን ላድርግ አለው። ወደ ውሃ ኩሬ ወንዝ ውሰዳቸውና ውሃ ይጠጡና ሲጠጡ በምላሳቸው የሚጠጡትን መርጠ አስወጣልኛል። በምላስ መጠጣት ማለት እንዴት መሰላችሁ? በእጅ ሳይደቅን የሚጠጣ ማለት እንደው ዝም ብሎ እንደ ውሻ የሚልስ እሱን አውጣልኝ። እነዚህ ሰዎች ለምን በምላስ ሲልሱ ጦራቸውን አስቀምጠው ጥለው ነው። ሲታይ እነዚህ ውሃ ጠጡ ተብለው ሲወርዱ እንደ ውሻ የጠጡትን አስወጧቸው። በክንዳቸው በእጃቸው አስደግፈው የጠጡት ግን ተመርጠው ወታደሩ ነው። ስንት እንደቀረ ታውቃላችሁ? 300 4 እጥፍ የሚበልጥን ወታደር በ300 ብቻ ወታደር ሊዋጉ ነው። እኔ የምፈልገው ይሄን ነው። ለምን እንዳረገ ታውቃላችሁ? ይሄንን በብዙ ወታደር ቢዋጉና ቢያሸንፉ እኛ ድል አረግን እንጂ እግዚአብሔር ድል አላረገም እንዳይሉት ነው። በአድዋ ጦርነት እነሱ ካላቸው እኮ እኛ ያለን እኮ ያንሳል። ጣሊያኖች እኮ ታጥቀዋል እስከ አፍንጫቸው። እግዚአብሔራዊነቱ መገለጡ ለዚህ እኮ ነው። እነሱ መብለጣቸው ለካ የዳነው በእኛ ጉልበት ሲሆን በማን እንድንል አደረገን። ክርስቶስም አለ ጎርጎርዮስ ዘኑሲስ ክርስቶስም የፈራ ይመለስ ሲል ከኋላ የሸሹት ማለት እነዛ ፈርተው አጋንንት ናቸው። የፈራ ይመለስ የተባለ ክርስቶስ ያስተማረ ወንጌል ነው ይላል። ያ ድምፅ የጌዲዮን የሚያስፈራ ድምፅ ከፊሉ ወደ ኋላ ያሸሸ ጸላይ አጋንንት ናቸው። 5,000 ዘመን 5,500 ዘመን ርዕሰ አዳምን ሲቀጠቅጡ የነበሩ። ሁለተኛው በእጁ አስደግፎ የሚጠጣውን ምረጥልኝ እሱ ይዳን እሱ የኔ ይሁን የተባለ ማን ይመስላችኋል? እነዛ በምላስ የሚልሱ ጸላዬ የተባሉ አባታቸው ዲያብሎስ አይሁዳውያን ናቸው። የክርስቶስን ትንሣኤ የክርስቶስን ድነት ያልተቀበሉ ይላል። ይሄን የሚለው ቅዱስ ጎርጎርዮስ ዘኑሲስ ነው። ይሄንን ባስልዮስ ደግሞ እንዲህ ብሎ ይተረጉማል። በአዲስ ኪዳን በምላስ ብቻ የሚጠጡ ማለት ጌዲዮንን ለይልኝ ያለው ይላል። ሳያስደግፉ የሚጠጡ ማለት የዓለምን ጥበብና ዕውቀት ሳያማርጡ
በእውቀት በመንፈሳዊነት ሳያበጥሩ ዝም ብሎ የሚግቱ ይሄ ፍልስፍናውን የሚግቱ እንደነ ፕሌቶ እንደነ ታለስ እንደነ አናክሲማንደር ፍልስፍና ይዟቸው የሄደ ውሃው ሲጠጡ ዝም ብለው እንደ ውሻ ስለጠጡት ነው። ዓለማዊ እውቀት የተነበበ ሁሉ እንደ ውሻ አይጠጣም ወንድሞች። ዓለም ብዙ አይነት እውቀት ይኖራታል፣ ግን መበጠር አለበት። ያ እጅ የተባለ ይላል ቅዱስ ባስልዮስ መንፈሳዊ እይታ ነው። በመንፈሳዊ እይታ መመዘን አለበት። የመጣውን የሰማችሁትን ሁሉ የተሰማ ሁሉ ወደ አይምሮ አይገባም። እነዚህ አስደግፈው የጠጡት ደግሞ ማን እንደሆነ ታውቃላችሁ? እነ ቅዱስ ዮሐንስ አፈወርቅ ናቸው። እንደ ዮሐንስ አፈወርቅ እውቀት የተማረ ማን አለ? ሪቶሪክ ተምሯል፣ የስነ ዘዴ ንግግር፣ ፍልስፍና ተምሯል ከሊባኖስ ዝር የሶፊስቶችን ትምህርት ያውቃል። ግን ለሱ ኦርቶዶክሳዊነት ነበር ልዕልናው። በእጅ አስደግፎ መጠጣት ማለት ያ ነው፣ መንፈሳዊነትን ማስቀደም። በመገናኛ ብዙሃን የሚለቀቅ ነገር ሁሉ ወደ አእምሮ አይገባም ወንድም እህቶቼ። በዚህ ዘመን በሚዲያ ላይ እኮ በምላሱ የሚጠጣ እኮ ብዙ አለ። በሚዲያ ላይ የተለቀቀ ሁሉ አእምሮአችሁ ውስጥ እንዳታስገቡ ተጠንቀቁ። እኔ አሁን ብዙ ጊዜ ጉባኤያት ላይ ይታዘባሉ። በጣም የሚገርማችሁ አንዱ የሚዲያ ተጽዕኖ ምን እንዳመጣብን ታውቃላችሁ? ጉባኤ ራሱ ስክን ብሎ የሚማር ትውልድን አሳጥቶናል። አሁን አያለው ወጣቱን ሳይ ህፃናቶቹን ብክን ይላል አይምሯቸው አያለው። አሁን አንዳንዱ ረፍት ያጣል አያለው፣ ወደዛ ያል ይሰማል፣ የሆነ ነገር ኮሽ ሲል ዞር ይላል። ይሄ ማለት እኮ አሁንም ስክሮል እያደረጋችሁ ነው ማለት እኮ ነው። በሌላ ቋንቋ ሰው ሲገባ ዞር ትላላችሁ፣ ጉባኤ ሲባል ዛምቴ። ይሄ ማለት የማይረጋ ይሄ የስክሮል ላይፍ አሁንም እዚህ ደርሷል ማለት ነው። እዚህ ራሱ ህሊናችሁ ስክሮል እያደረገ ነው። ለደቂቃ ማቆየት የምትፈልጉት ህይወት የለም። ከዚህ ተጠንቀቁ። ምናልባት አሁን ያለው ትውልድ እርግጠኛ ነኝ በጌዲዮን ዘመን እንዳለው አሁን ጦርነት ቢታወጅ የሚቀረው ሄደ 3 ይሆናል። በምላስ የሚጠጣ ማለት የገባ ሁሉ አይላስም። ፖለቲካው ሲገባ ዝም ብሎ አታስገቡ። ሶሻል ማህበረሰባዊ ጉዳይ ላይ የገባ ነገር ሁሉ አታስገቡ። ኃጢአት ነው፣ ጽድቅ ነው። በእጅ አስደግፋችሁ አበጥሩት። ይጠጣል አይጠጣም፣ ይገባል አይገባም፣ መዝናኛ ሁሉ ባይምሮ አይገባም። ኃጢአት ኩነኔ ከሰማይነት የሚያስወጣ ከሆነ አስደግፋችሁ ጠጡ ህፃናት። አሁንም ያለው ምን ያህል አሁንም አስደግፎ የሚጠጣ እንኳን አላየም። እግዚአብሔር በእውነት የስበዳ ይስጠን። ይሄ ነው ይላል ጎርጎርዮስ ዘኑሲስ። አምስተኛ 300 ሰራዊት ይላል የጠቀመው ጌዲዮን ይላል ድል ለማድረግ የጠቀመው የቁጥሩ ማነስ ነው 300። ይሄ 300 በዚህ አጋጣሚ ሲተረጎም ኦግስቲንም እንደውም ይተረጎማል። በግሪክ 300 ማለት ነው። በጣም የሚገርማችሁ ነገር ታኦ ነው እና ሲጻፍ በቲ ቅርጽ ነው። እየሰማችሁኝ አንዴ ታኦ ነው የሚለው የጌዲዮን እና ኦግስቲ ሲተረጎም ይላል በግሪኩ ይላል። ይሄ ለአዲስ ኪዳን ምሳሌ ነው ይላል። በግሪኩ ሲጻፍ ታኦ ማለት በቲ ቅርጽ ነው የሚጻፈውና ይሄ ለክርስቶስ መስቀል ምሳሌ ነው ይላል። በ300 ሰራዊት በደንብ ስዊት 300 በአንድ ፊደል ነው የምትገለጸው በቁጥር እና ያ 300 ማለት ያነሰ ይመስላል ግን ድል አድራጊ ነው ይላል ኦግስቲ። ሲያዩት ያንሳል ግን ውስጡ ድል አድራጊነት አለ። ክርስቶስ ነው ይላል ያ የቲ ቅርጽ በመስቀል የተሰቀለ። ሰይጣን ሲያየው የደከመ አይሁድ እንደፈለጉ የሚገሉት የሚገርፉት ንቆት ነበር። አይሁድ ንቀውታል። አንድ ተራሩቅ ብስ ይመስሏቸዋል። በኋላ ግን በመስቀል ላይ ድል አረገ። ያ የተናቀ ክርስቶስ የተናቀ 300 በቲ የተቀረጸው ማለት የተናቀ መስቀል ላይ የተሰቀለ ክርስቶስ ድል አድራጊነቱን ያመለክታል ይላል ኦግስቲን። 300 ምስጢር ነበረው። ዛሬም የኛ የአድዋ ድል ላይ ድል ያረጉት ያ 300 የተባለ በቲ ቅርጽ የተገለጸው የክርስቶስ መስቀል ነው ድል እንዲያረጉ የጠቀማቸው ይላል። 6ኛው ከሰማይ የወረደች እሳት ይላል። አዳመጣችሁኝ? ከምን የወረደች? ከሰማይ የወረደች እሳት። ጌዲዮን የጠላትን ነገር ለማጣራት ምድያም ድንኳን ሄደ ይላል መሳፍንት 7 ላይ እና ድንኳን ውስጥ የሚያወሩትን ሌሊት ተሸፋፍኖ ሲሰማ አንዱ ምን ይላል ለጓደኛው ምድያማዊ፣ ሌሊት እኮ ህልም አየዋል። ምንድነው ህልሙ ሲለው አንዲት የወረደች እሳት ገለባ ናት፣ እሳት ያላት እኛ ድንኳን ውስጥ ወርዳ ስታጠፋን አየሁ ይላል። ጓደኛው ምን አለው ወታደር ምድያሙ፣ አይ እንግዲህ ፈጣሪ ሲነግር ነው አለ። እንዴት ሲለው አይ ያ የወረደ እሳት ጌዲዮን ነው፣ ሳያጠፋን አይቀርም፣ እኔ ድል የምንነሳ ይመስለኛል አለ። ጌዲዮን ይህን ሰማና ደስ አለው፣ እግዚአብሔር ምልክት ሰጠኛል። ጎርጎርዮስ ምን አለ ለሐዲስ ኪዳን ክርስቶስ ጌዲዮን የተባለ ክርስቶስ ድል ለማድረጉ ምልክታችን ይላል ከሰማይ የወረደ እሳት ያቀፈሽ ገለባ የተባለ አካላዊ ቃል ነው። ያ የእሳት ላንቃ ሲወርድ አንድ ሆኖ ሳለ ብዙዎችን እንዳጠፋ ክርስቶስም አካላዊ ቃል ከባህሪ አባቱ ከወሬቱ ከመንፈስ ቅዱስ ህልውናው ሳይለይ ከምላትነቱ ሳይጎድል ስግው ቃል ሆኖ በተዋሂዶ ተገልጾ ሺውን ድል ለማድረጉ ሺህ አጋንንትን ለማጥፋቱና ለድል ለማድረጉ ምሳሌ ነው ይላል። የመጨረሻው
ሌላው ግን በአድዋስ ድል ነው። ያ የወረደ ገለባ እሳት ያለው ማን ይሆን? የተናቀ ሲመስል ብዙዎችን ያጠፋ ሰማዕቱ ጊዮርጊስ ነው። ለኛ ደግሞ ያ የእሳት ላንቃችን በነጭ ፈረስ ላይ ተቀምጦ አንገታቸውን ቀልጦ ድል ያደረገ ድል አድራጊ፣ በመከራ ቀን በጭንቅ ቀን ዘብ ሆኖ የሚመጣ የሀገራችን የኢትዮጵያ ገበዟ በዓለም ላይ በነገራችን ላይ ከ22 በላይ ከተሞችና ሀገራት ገበዛቸው አሁን ማልታ፣ ጆርጂያ ገበዛቸው ጊዮርጊስ ነው። ታውቃላችሁ። እንግሊዝ ራሷ ለብዙ ዓመት ገበዜ ፓትሮን አርጋ የምትቆጥረው ሰማዕቱ ጊዮርጊስ ነው። አሁን ማልታ፣ ጆርጂያ አካባቢ ያሉት እነዚህ ተናናሽ ደሴት ያሉት የሚሊተሪያቸው ወታደራቸው አርማ ላይ ያለው ጊዮርጊስ ነው። ጊዮርጊስ ነው። ከሱ በላይ በማን ይመኩ ታዲያ? እኛ ደግሞ ኢትዮጵያን ይሄን ብናረግ ኧረ ይገባን ነበር። አሳይቶናላ፣ ጀብዱን አሳይቶናላ፣ ድል አድራጊነቱ። ያ የሰዓት የወረደ የኛ ጊዮርጊሳችን ነው በእውነት ምልክታችን። የመጨረሻውና ሰባተኛው ሁለት ምን አሉ? ድል ሊያረጉ ሲሉ ማሰሮ ያዙና በማሰሮ ውስጥ እሳት አድርገዋል። እና ምድያማውያን አላወቁም። ለካ ተራ ማሰሮ ያዙ መስሏቸዋል። እና ምን ብሏቸዋል? ልክ ወደ እነሱ ክልል 100 ወታደር በጀርባ በከተማይቱ ላከና ወደ ከተማይቱ ልትገቡ ስትል እንስራው ስበሩት አላቸው። ከዛ እሳቱን አውጡና ከተማይቱን አጋዩ ተባሉ። እንዳረጉትም ከተማዋን አጋዩዋት። ጎርጎርዮስ ቀጠላ የትምህርታችን ማጠናቀቂያ ክርስቶስም አለ ሲያዩት እንስራ ይመስላል፣ ውስጡ ግን የሚንበለበል እሳት ነበረው። ጦርነቱ ድል ማድረጊያው እሳት እንስራውን ሰብረው ውስጥ ያለ እሳት ድል እንዳረገ ሁሉ አለ ክርስቶስም አጋንንት ሲያዩት ናቁት፣ አቃለሉት፣ እንደ ተራ እንስራ እንደ ተራ ትስብት ቆጠሩት። ፈርሶ እንደሚሰበር በጭቃ እንደተሰራ እንደሚፈርስ ስጋ ብቻ ቆጠረው። እበላለሁ ብሎ ቢቀርበው በንፋስ አውታር ወጥሮ በእሳት ዛንጀር እየበለበ መኑ መኑ እያስባለ እንጦሮጦስ ወርውሮታል። በአድዋ ድልም ያ በእንስራ ውስጥ የተቀመጠ እሳት ማለት አባቶቻችን በልባቸው የያዙት እሳት ሃይማኖታቸው ነው። ጣሊያን ሲያቸው እንደ እንስራ መሰላቸው። ወታደሩ ንቀውት ነው፣ ተኩራርተው ነው የመጡት። ይሄን እንስራ እንፈጀዋለን ብሎ መጡ። ውስጥ ያለውን እሳት አላዩም። ከተማ የሚያጋያ ጌዲዮን ይዞት የመጣው ማሰሮ ውስጥ የተቋጠረ እሳት በልባቸው የያዙት ያ ጀብድ ሃይማኖታቸው ነው። ያ እሳት ኢየሱስ ክርስቶስ ነው። ያቺ እሳት ድንግል ማርያም ናት። አፄ ምኒልክ ምን አሉ? ብትቀር ወዮልህ ነው ያሉት። ማርያምን ብለው የማሉባት ያቺ እሳት ድንግል ማርያም ናት። በውስጣቸው ትንቀለቀል የነበረች በውስጣቸው የያዙት እሳት ሰማዕቱ ጊዮርጊስ ነው። የጌዲዮን ድል አለ ጎርጎርዮስ ሲያስተምር ይቆያል።